የጥልቅ ባህር ጨለማ፣ የአንድ ሰው ጩኸት፣ የእግዚአብሔር ምላሽ። ይህ ታሪክ ልብን ሰቅዞ የሚይዝ ስለ እግዚአብሔር ምሕረት ጥልቅ እውነታን የሚገልጽ ነው። በሰው ልጅ ታሪክ እጅግ አስገራሚ ከሆኑት ምዕራፎች አንዱን አብረን እንመረምራለን። ባለታሪካችን የእግዚአብሔር ነቢይ ነው፣ ግን ደግሞ አመፀኛ። ግዙፏን ከተማ እንዲታደግ ታዘዘ። እርሱ ግን ወደ ተቃራኒው አቅጣጫ ኮበለለ። ከእግዚአብሔር መሸሽ ይቻላል? የዚህን ጥያቄ አስደንጋጭ መልስ በሚያስገርም ገጠመኝ ውስጥ እናገኘዋለን። መርከቢቱ በማዕበል ትናወጣለች። መርከበኞቹ በፍርሃት ይንቀጠቀጣሉ። ከበስተጀርባ ግን አንድ ሰው በእርጋታ ተኝቷል። ጥፋቱ የማን ይሆን? ሕይወቱስ እንዴት ይተርፋል? በባህሩ ጥልቅ በጨለማው ማኅፀን ውስጥ ከሞት ጋር ፊት ለፊት ተፋጠጠ። ተስፋ በሌለበት ስፍራ ተአምር ተከሰተ። ታላቅ ፍጥረት ዋጠው። ሞት ነው ወይስ መዳን? 3 ቀናት 3 ሌሊቶች፣ በሕይወትና በሞት መካከል ያለ አስጨናቂ ትግል። ከጨለማው ውስጥ የሚፈልቅ ጸሎት፣ የንስሐ እንባ፣ የእግዚአብሔርን ዙፋን የሚነካ ልመና። ይህ ታሪክ የተስፋ መቁረጥ ብቻ አይደለም፣ የማይታመን የእምነት ዳግም መወለድ ጭምር እንጂ። ያቺ ከተማ የደም ከተማ፣ የበደል ምድር፣ ለእርሱ ግን የቁጣ እንጂ የምሕረት ስፍራ አልነበረችም። ትንቢቱን ተናገረ፣ ውጤቱን ግን ጠላው። የእግዚአብሔር ምሕረት ወሰን አለውን? ለሁሉም ይደርሳልን? የዚህ ምስጢራዊ ሰው ታሪክ ለእነዚህ ጥያቄዎች ያልተጠበቀ መልስ ይሰጣል። ውድ የመባ ቲቪ ተመልካቾች፣ ወደ ጥልቅ የባህር ውስጥ ፍሰት፣ ወደ አስጨናቂዋ ከተማ፣ ከሁሉም በላይ ደግሞ ወደ አንድ ሰው ልብ ውስጥ ወደሚደረግ አስገራሚ ጉዞ አብረን እንተማለን። ይህ የመጽሐፍ ቅዱስ ታሪኮች 26ኛው ክፍል የኮብላዩ ነቢይ የነቢዩ ዮናስ አስደናቂ ታሪክ ነው። ከስሙ ትርጓሜ ስንነሳ ዮናስ ማለት ርግብ ማለት ነው። ነቢዩ ዮናስ ነገዱ ከነገደ ይሳኮር ወገን ሲሆን አባቱ አማቴ እናቱ ደግሞ ሶና ይባላሉ። በአይሁድ ትውፊት እንደሚነገረው ደግሞ ዮናስ ነቢዩ ኤልያስ ከሞት ያስነሳው የሰራፕታዋ መበለት ልጅ ነው። የኤልያስ ደቀ መዝሙርም ነበር። ነቢዩ ዮናስ በአገልግሎት የነበረበት ዘመን በዳግማዊ ኢዮርብዓም ዘመነ መንግሥት ሲሆን መኖሪያውም በገሊላ አውራጃ በጋትፌር ከተማ ነበረ። ነቢዩ የሰሜናዊው የእስራኤል ክፍል ነቢይ ሲሆን ከነቢዩ አሞጽ ጋርም በአንድ ዘመን አገልግሏል። ዮናስ በነቢይነት አገልግሎቱ ተሰማርቶ እግዚአብሔርን እያገለገለ ነበር የሚኖረው። አንድ ቀን ግን ዮናስ ያልጠበቀው ጥሪ ደረሰው። ወደ ነነዌ ሰዎች እንዲሄድ በእግዚአብሔር ታዘዘ። ከእስራኤል ውጭ ወደ አሦራውያን ዋና ከተማ ወደ ነነዌ ሄዶ እንዲያስተምር በዚያ ዘመን ከነበሩት ነቢያት መካከል እርሱ ተመረጠ። ከዚህም የተነሳ ሊቃውንተ ቤተ ክርስቲያን ዮናስን ነቢየ አሕዛብ በማለት ይጠሩታል። ከዚህ ጥሪ ጋር በተያያዘ ዮናስ አንድ ከባድ ስህተትን ሰርቷል። ሰዎች ስለ ዮናስ ሲያስቡ ቶሎ ወደ አእምሮአቸው የሚመጣው ደካማ ጎኑ፣ ይኸውም ሳይታዘዝ መቅረቱ ወይም ግትርነቱ ሊሆን ይችላል። ይሁን እንጂ ስለዚህ ነቢይ ልናውቀው የሚገባን ብዙ ነገር አለ። ዮናስ የእግዚአብሔር አምላክ ነቢይ ሆኖ እንዲያገለግል የተመረጠው በራሱ በእግዚአብሔር ነው። ይህ ነቢይ ከደካማ ጎኑ ይበልጥ ጎልተው የሚታዩ ብዙ መልካም ባሕርያት አሉት። መጽሐፍ ቅዱስ ስለ ዮናስ የኋላ ታሪክ ብዙ የሚገልጸው ነገር የለም። ዮናስ ጌታችንና አምላካችን ኢየሱስ ክርስቶስ ካደገባት ከናዝሬት 4 ኪሎ ሜትር ገደማ ርቃ የምትገኘው የጋትፌር ከተማ ሰው ነው። ነቢይ ሆኖ ያገለገለውም 10ሩን ነገዶች ያቀፈውን የእስራኤልን መንግሥት ይገዛ በነበረው በዳግማዊ ኢዮርብዓም የግዛት ዘመን ነበር። ኤልያስ ከኖረ ረጅም ጊዜ ያለፈ ሲሆን በእርሱ እግር የተተካው ኤልሳም ቢሆን በኢዮርብዓም አባት የግዛት ዘመን ሞቷል። እግዚአብሔር በእነዚህ ነቢያት ተጠቅሞ የበዓልን አምልኮ ያስወገደ ቢሆንም እስራኤላውያን ዳግመኛ ሆን ብለው የአምላክን ትእዛዝ መጣስ ጀምረው ነበር። በዚያን ዘመን ምድሪቱ የምትተዳደረው በእግዚአብሔር ፊት ክፉ ነገርን ያደርግ በነበረ ንጉሥ ነበር። ስለሆነም ዮናስ አገልግሎቱን ማከናወን ከባድ ወይም አስቸጋሪ እንደሚሆንበት ጥርጥር የለውም። ያም ሆኖ ኃላፊነቱን በታማኝነት መወጣት የቻለ ነቢይ ነው። ይሁንና አንድ ቀን በዮናስ ሕይወት ውስጥ ትልቅ ለውጥ ተከሰተ። ዮናስ ከእግዚአብሔር አንድ ተልእኮን ተቀበለ። ሆኖም ይህን ተልእኮ መወጣት በጣም ከባድ ሆኖበት ነበር። እግዚአብሔር ዮናስን ወደ ታላቂቱ ከተማ ወደ ነነዌ ሄደህ በእርሷ ላይ ስበክ፣ ክፋቷ በእኔ ፊት ወጥቷልና አለው። ይህ ተልእኮ አስቸጋሪ ሊሆን የሚችልበትን ምክንያት መረዳት አያዳግትም።
የነነዌ ከተማ ዮናስ ከሚኖርበት ስፍራ በስተምስራቅ 800 ኪሎ ሜትር ያህል ርቃ የምትገኝ ሲሆን በእግር ተጉዞ ወደዚች ከተማ ለመድረስ 1 ወር ገደማ ይፈጅ ነበር። ይሁን እንጂ ጉዞው ከሚያስከትለው ውጣ ውረድ ይበልጥ ዮናስን ሊያሳስበው የሚችለው ሌላ ጉዳይ ነበር። ዮናስ በነነዌ ለሚኖሩት እጅግ ክፉና አረመኔ የሆኑ አሦራውያን የእግዚአብሔርን የፍርድ መልእክት ማወጅ ነበረበት። ነቢዩ የነነዌን ሰዎች አረመኔነት ያውቅ ስለነበር ይገድሉኛል ብሎ ፈራ። በተለይ ደግሞ የተናገርኩት ነገር ሳይፈጸም ቢቀር ውሸታም ነው ብለው ይገድሉኛል በማለት ሰጋ። ምክንያቱም እግዚአብሔር መሐሪ አምላክ ስለሆነ ምናልባት ሕዝቡን ቢምረው እኔን እንደ ሐሰተኛ ይቆጥሩኛል በማለት ከተሰጠው ተልእኮ ለማፈግፈግ ሞከረ። እዚህ ጋር ስለ ነነዌ ትንሽ ነገር እንበል። ነነዌ በጤግሮስ ወንዝ ዳር በኃያሉ በናምሩድ የተመሠረተች ከተማ እንደሆነች ይገመታል። ነነዌ ሰፊና ያማረ መናገሻ ከተማ ነበረች። የከተማው ቅጥር ርዝመት 12 ኪሎ ሜትር ነበረ። አሦር የሚባል የጥንታዊ ሀገር ዋና ከተማም ነበረች። ጥንተ ታሪኩ በአጭሩ የሚከተለው ነው። አሦር የተባለው የሴም ሁለተኛ ልጅ ነው። አሦር አሦራውያን ለተባሉት ሕዝቦች የመጀመሪያ አባት ሆነ። ሀገራቸው በላይኛው ሜሶፖታሚያ ሲሆን ነነዌም ዋና ከተማቸው ናት። መንግስቷ ጠንካራ በነበረበትና በተስፋፋችበት ጊዜ በሰለሞን ልጅ በሮብዓም ዘመን ሰሜን ወይም እስራኤል እንዲሁም ደቡብ ወይም ይሁዳ ተብላ ከሁለት በመከፈሏ ብርታት ያጣችውን የእስራኤልን መንግስት ስትፈታተናትና ስትወጋትም ኖራለች። ነነዌ ዋና ከተማዋ የሆነችው አሦር በዚህ ድርጊቷ በ720 ቅድመ ልደተ ክርስቶስ የ10ሩን ነገድ መናገሻ ሰማርያን ተቆጣጥራለች። ሕዝቡን አፈለሰች ወይም ማርካ ወስዳ በማያውቀው 5 ሀገራት ላይ በተነችው። በዚህም ሳይመለስ ጠፍቶ ቀረ። በሰማርያ ደግሞ የሌላ አካባቢን ሕዝብ አምጥታ አሰፈረችበት። ነነዌ ማዕከሏ የሆነው የአሦር መንግስት የይሁዳን ማለትም ደቡቡን መንግስትን በዝብዛለች። በአንድ ወቅት እንዲያውም ንጉሡ ምናሴን ወደ ባቢሎን ወስዳውም ነበር። ነገር ግን የይሁዳ መንግስት መናገሻ ወይም ዋና ከተማ የነበረችው ኢየሩሳሌምንና ሕዝቧን ግን አላጠፋችም። በሕዝቅያስ ዘመነ መንግስት አሦራውያን እግዚአብሔርን እጅግ አድርገው ተፈታትነውት ስለነበረ የእግዚአብሔር መልአክ ሰራዊታቸውን አጠፋ። በዚያችም ሌሊት የእግዚአብሔር መልአክ ወጣ፣ ከአሦራውያንም ሰፈር 185,000 ገደለ። በማለዳም በተነሱ ጊዜ እነሆ ሁሉ በድኖች ነበሩ። የአሦርም ንጉሥ ሰናክሬም ተነስቶ ሄደ፣ ተመልሰውም በነነዌ ተቀመጠ ተብሎ በቅዱስ መጽሐፍ እንደተጻፈ። ነነዌ ቅድመ ልደተ ክርስቶስ በ612 በባቢሎን መንግስት እስክትያዝና እስክትፈርስ ድረስ ታላቂቱ ከተማ እየተባለች ትታወቅ ነበር። የአሦር ዋና ከተማ የሆነችው በ700 ዓመት ቅድመ ልደተ ክርስቶስ በሰናክሬም ዘመነ መንግስት ነው። ይህች ጥንታዊት ከተማ በጤግሮስ ወንዝ ዳር ከዛሬዋ የሞሱል ከተማ በተቃራኒ ከባግዳድ ሰሜን ምዕራብ 350 ኪሎ ሜትር ርቀት ላይ ነበረች። መስራቿ የጥፋት ሰው የሆነው ናምሩድ ነበር። በኋላም ሰናክሬም የአሦር መንግስት ዋና ከተማ አደረጋት። የነነዌ ሕዝብ መጀመሪያ ባቢሎናውያን ሲሆኑ አስታሮት ወይም የባህር አምላክ የሚባል ጣዖትን ያመልኩ ነበር። ከተማይቱም በሀብቷና በውበቷ ትታወቃለች። የአሦር ነገሥታትም በጦርነት የማረኳቸውን ሰዎች ያጉሩባት ስለነበር ባሪያ ተብለው የሚታሰቡ ሰዎች የሚበዙባት ከተማ ነበረች። ነገሥታቱ በጨካኝነታቸው የብዙ ንጹሐን ዜጎችን ደም በከንቱ በማፍሰስ በምርኮኞች ሞትና ስቃይ ደስ በመሰኘት እንደ መዝናኛም በመቁጠር ይታወቃሉ። ነቢዩ ናሆም የደም ከተማ ብሎ የጠራትም ከዚሁ የተነሳ ነው። ነቢዩ ዮናስ ይህችን ከተማ ነበር ወደ ንስሐ እንዲጠራ በልዑል እግዚአብሔር የተላከው። ከጊዜ በኋላ ነቢዩ ሶፎንያስ እንደምትጠፋ በተናገረው ትንቢት መሠረት በ612 ቅድመ ልደተ ክርስቶስ ላይ በባቢሎናውያን ፈርሳለች። አስቀድመን እንደገለጽነው ነነዌ ከጥፋት ውሃ በኋላ ናምሩድ ከቆረቆራቸው ከተሞች አንዷ በመሆኗ ረጅም ዘመን ያስቆጠረች ጥንታዊ ከተማ ናት። ነነዌ እንቅስቃሴ የሚበዛባት ምናልባትም በውስጧ በርካታ ከተሞችን ያቀፈች ትልቅ ከተማ ሳትሆን እንደማትቀር በርካቶች ይገልጻሉ። ይህችን ከተማ በእግር ከአንድ ጫፍ እስከ ሌላኛው ጫፍ ለማቋረጥ 3 ቀናትን ይፈጃል። ነነዌ ግርማ ሞገስ የተላበሱ ግዙፍ ቤተ ጣዖታት፣ ረጃጅም ቅጥሮችና ማራኪ ሕንፃዎች ስለነበሯት እጅግ አስደናቂ ከተማ ነበረች። ሆኖም ከተማዋ በእግዚአብሔር ዘንድ ትልቅ ቦታ እንዲሰጣት ያደረጓት እነዚህ ነገሮች አይደሉም። እግዚአብሔር ትኩረት ያደረገው በሕዝቡ ላይ ነበር። በዚያ ዘመን ከነበሩት ሌሎች ከተሞች አንጻር ነነዌ በጣም ብዙ ሕዝብ ነበረባት። ነዋሪዎቿ እጅግ ክፉ የነበሩ ቢሆኑም እግዚአብሔር ግን ራራላቸው። ነቢዩ ዮናስ ወደዚች የጥፋት ከተማ ተልኮ የእግዚአብሔርን ቃል እንዲያውጅ ተመረጠ። ዮናስ በተሰጠው ትልቅ ተልእኮ መሠረት ወደ